በቅድሚያ ሁላችሁም የሚዲያ ተቋም ስለመጣችሁ ጥሪያችንን አክብራችሁ ስለመጣችሁ ደስ ብሎናል። ከዚህ ከአዲስ አበባ ባሻገር በአሜሪካ ቨርጂኒያ ግዛት ፀጉር ቤት እንደዚሁም ዞማ ራሱን የቻለ መሸጫ ሱቅ እንዲሁም ፀጉር ቤት ለመክፈት በስቷል። አሁን ደግሞ እንዳያችሁት ቅድም ጉብኝቱ እንዳያችሁት ትንሽ ሰፋ ያለ ማለት ነው። ትንሽ ከተለምዶ ተለቅ ያለ በስታይል ዘርፎች አንድ ላይ ቅድም ታይ ስለሰማችሁ በአንድ ጊዜ በፈረቃ 100 ሰው ላይ ያስተምሩ ይችላል። በአይነቱ ተለቅ ያለ እሱን ከፍተናል። አሁን እሱን ማናውስ የምናደርገው በድጋሚ ስለመጣችሁ ደስ ብሎኛል። አመሰግናለሁ። ሁላችሁም እዚህ ስለተገኛችሁ በጣም እናመሰግናለን። ዛሬ እንግዲህ የዞማ ቢዩቲ አካዳሚ ብራንድ አምባሳደር ሆኛለሁ። ዞማም እንግዲህ ፌስ ኦፍ ዞማ ብሎ ተማምኖ ይህንን እድል ስላመቻቸልኝ በጣም አመሰግናለሁ። እንደ እንግዲህ ሁሉም ተናግረውታል። ስለ ዞማ ቢዩቲ አካዳሚ ይሄ ነው የምንለው ነገር አይደለም። በጣም በሃይ ስታንዳርድ የተገነባ ቢዩቲ አካዳሚ ነው። ቢዩቲ ላይ መስራት ለምትፈልጉ ሰዎች አንደኛ ምርጫችሁ ለሚሆን ምን ማለት ያላታል። እዚህ ስራ ውስጥ ከመግባቴ በፊት በደንብ አጣርቼ ምን አይነት ፕሮዳክቶች ነው የሚጠቀሙት፣ ምን አይነት አስተማሪዎች አሉ፣ ስታንዳርዱ ምን ያህል ነው የሚለውን ነገር እንደማይታችሁታል። እኔ በሚመሰግንለት ነገር ነው እና የዚህ ካምፓኒ ብራንድ አምባሳደር በመሆኔ በጣም ደስ ብሎኛል፣ ኩራትን ይሰማኛል። በተለይ ደግሞ ውመን ኢምፓወርመንት ላይ መስራቱ ከኔ ቪዥን ጋር በጣም ይሄዳል። የሰው ልጅ ሰርቶ መለወጥ እንደሚችል እማምን ሴት ነኝና በተለይ ደግሞ ወጣቶች እንዲሁም ሴቶች ይህንን እንግዲህ ተመቻችቶላችኋል፣ መታችሁ መማር ትችላላችሁ። ለእኔ አሁን ይሄ መድረክ ትልቅ እድል ነው። ለምን ብዙ ሴቶች አሉና እነሱ እንዲህ መስራት እንፈልጋለን፣ ብንሰራ ደስ ይለናል፣ ብንማር ደስ ይለናል ይላሉ። ለእነሱ ሴቶች መልስ ይዤ የሚለጣት ማለት ምናልባት የተመረቁ ተማሪዎቻችንን የልምምድ እድል ለመስጠት የሚፈልጉ ተቋማት አሉ። በዛውም አንዳንዶቹ ለማስቀረት ማለት ነው። ፋሲል ይባላሉ ከአዲስ ቢዝነስ ሪቪው። ከአፎርደብሊቲ አንጻር ምን ያህል አፎርደብል ነው የሚል ጥያቄ ማንሳት እፈልጋለሁ። ምን ያህል ተማሪ ማስተናገድ አቅም አለው ተቋማችሁ እና ደግሞ የአምባሳደርነት ስምምነቱ የምን ያህል ጊዜ ነው የሚለውን ስፔሲፋይ ቢደረግ ደስ ይለኛል። አፎርደብሊቲ ዋጋ በጣም ሪዝኔብል ነው። ከከተማው ማርኬቱ ላይ ካለው የተለየ ዋጋ የለውም። ምናልባት እንኳን ውድ ነው ብሎ ለሚያስቡ ሰዎች እንዳናያች የድርና ቅድም የተገለጸውን አማራጮች ይዘው መጥተናል። ዋጋው ግን ከከተማው ምንም የተለየ የለውም። ስልጠና ላይ በሚቆዩበት ሰዓት ምንም አይነት የሚከፍሉበት ክፍያ ውጭ ተጨማሪዎች ናቸው። ምንም አይነት የሜካፕ የአይላሽ ምንም አይነት የሚጠቀምበት ካት ነው አካዳሚ ነው። ከዛ የሚያደርገው በጣም ከኳንተም ቴክኖሎጂስ ጋር በመተባበር ከተለያዩ ባንኮች ጋር እስከ 6 ወር የሚከፍል የብድር አገልግሎት የሚያመቻች ይሆናል። ይህ ደግሞ ዞማን እጅግ ልዩ ከሚያደርጉት ወሳኝ ጉዳዮች አንዱ ነው። ኳንተም ቴክኖሎጂ ከተለያዩ ባንኮች ጋር ይሰራል። አሁን እዚህ ይዘን የመጣ ነው ደግሞ ቢልኪ የሚባለው ከኦሮሚያ ባንክ ያለን ፓርትነርሽፕ እዛ ውስጥ በሚገኝ የስኩል ሲስተም ውስጥ ያለ አንድ ፕሮዳክት ነው። ይሄ ፕሮዳክት ሜይንሊ ፎከስ የሚያደርገው ውመን ኢምፓወርመንት ላይ እና ጆብ ክሪኤሽን ላይ ግን ከዞማ ጋር ያለንን የተለየ ፓርትነርሽፕ በማድረግ የትኛውን እዛ ውስጥ ያሉትን የትምህርት አይነቶች የአንዱን የትምህርት ወይ ሞጁሉ 60% የዚህኛው አፕ ወይም ከኦሮሚያ ባንክ ጋር እና ከሌሎችን ባንኮች ጋር ከሚኖሩት ኳንተም አግሪመንቶች ጋር ብድርን ወስደው በቀላሉ ሊማሩ ይችላሉ ማለት ነው። ኳንተም ቴክኖሎጂ አበዳሪ አካል አይደለም፣ አበዳሪው ባንኮቹ ናቸው። ኳንተም ቴክኖሎጂ የሲስተም ፕሮቫይደሩ ነው። ስለዚህ ሚቲንግ በባንክ ሬቶቹ ነው የሚተናገሩት ማለት ነው። አንድ አመት የገንዘቡ ደግሞ ቁጥሩን ባልገልጽ እንኳን ግን በጣም ከፍተኛ በሚባል በሀገራችን መናኸሪያ ፊልድ 99 ባንክ ነው። በቅድሚያ እንኳን ደስ አላችሁ ማለት እወዳለሁ። ጥራት ያለው አሪፍ ነገሮች አሳይታችሁናል። ያው ሲያዩት ያላ ማለት ስለወጥ ያቀራል ነው ጨዋታውና አሪፍ ነገር አለው፣ ደስ ይላል። ወደ ጥያቄ ሲሄድ ምን ያክል ለተማሪዎች አሁን ብድር ተመቻችቷል፣ በጣም አሪፍ ነው፣ ደስ የሚል ነገር ነው። ግን ደግሞ መማር እየፈለጉ መማር ላልቻሉ ደግሞ ለሴቶች ትኩረት ይሰጣል ይሄ ተቋም። በነጻ ምን ያህል ተማሪዎች ትቀበላላችሁ? በዚህ አሁን በምትጀምሩ ሲዘን ላይ ለመጀመሪያው ለሶስት ተማሪዎች ፉል ስኮላርሺፕ ሰጥተናል። የመጀመሪያ እነሱ ይሆናሉ። ሌላው የተያዘው በኢንዲያና በኩል የሚመጡ ኢንዲያና ሆስፒታል ይሆናል። በስራይት የሚመጡ እሱ ተመቻችተናል። ለመጀመሪያ ግን ለነገው ላይ ሶስት ተማሪዎች ሶስት ተማሪዎች ደግሞ በኢንዲያና
እንዴት ነው እኔ ሶስቱ ልጆች መርጬ ስፖንሰር እንዲደረጉ ወደ ዞማ ቢዩቲ አካዳሚ የሚመጡበት የሚለውን ሀሳብ እንግዲህ ቀስ ብለን ሶሻል ሚዲያ ላይ አናውንስ የምናደርግ ይሆናል ማለት ነው። በወር ደረጃ ምን ስንት ወር እንደሚማሩ በክሊር ወር እንደሚከፈል ይችላል እሱ ላይ ይገለጽ። ግን ሌላ የዚህ ብራንድ አምባሳደሩ ጉዳይ በአሜሪካ ቨርጂኒያ ብራንች አለ ስላላችሁ ብራንዲንጉ ውጭ ድረስ እዛም የሚያደርገው ወይስ በሀገር ውስጥ ብቻ የተወሰነ ነው የሚለው እሱ ገለጽልን። ረጅሙ ብለን ያዝነው 3 ወር ነው ላይ ከአንድ ወር እስከ 3 ወር ወይ ታንዛቸው 3 ወር ያው ዞማ ባለበት የትም ቦታ ዞማ ካለ ያለ ወይሱ ይሄ ነው ቪዛ ያለሽ ወይ ለጊዜ ለኛ ግን አይጠፋም።